ሶሪ ስሞኪንግ ኤሪያ እዚህ አይደለም ውጭ ነው። ምን ያደርጋሉ እቺ? አረ ና ግባ በይው። ሰላም ሰላሙ አለይኩም ውድ የአቡቲው ተከታታዮች እንደምን ናችሁ? ሰላም ነው። ሰላም እንደምትሆኑ አልጠራጠርም። ዛሬ የመጣ ቪዲዮ በጣም እናንተን ሪያክት ያደርጋል ብዬ አስባለሁ። ፕሊስ ግን አብዛኞቻችሁ ቪዲዮ የምታዩትን ሰብስክራይብ ያላረጋችሁ ሰዎች እንዳላችሁ ዩቲዩብ እየጠቆመኝ ነው ማለት ነው። እና ፕሊስ በእናታችሁ ከተቻላችሁ ምንም ለእናንተ የሚጎዳ ነገር አይደለም፣ ሰብስክራይብ አድርጉ። አሁን አንበሳዎች ይመቻችሁ። በቃ እና ቀጥታ ወደ ቪዲዮ ነው የምወስዳችሁ። አሁንም አብረን እንቆይ። ሌትስ ጎ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆንሽ እንጃ አስከፋውሽ መሰል ልላክ ለምጃ ፍድማቅ ላይ አላቀጥ ነገር ልቤ ተከፍቶ አይታይ ነገር ከስቶ ባየሽው ያካሌን ነገር የናፍቆት ምስክር በሆነ ነበር መውጣት ወረዴ ስፖርት As I walk through the valley of the shadow of death, I take a look at my life. Musical. በስመ አብ ይሄን ያባት what የራሱ አይደለም ሰው oh my god እሱም የራሱ አይደለም ወገን እሱም ሌባ ነበረ። አረ ጽሁፎችህን ደጋግመው ካላነበቧቸው አይገቡም። ለምንድን ነው እንደዚህ የምታስጨንቀን ያለች ጎብኚ አለች። ሱብሃት ለምንድን ማስጨንቀሽ ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር ጨራሽ ምን ነበር ጥያቄው? አረ ሶሪ ስሞኪንግ ኤሪያ እዚህ አይደለም ውጭ ነው። ምን ያደርጋሉ እቺ? አረ ና ግባ በይው። አረ አንተ ጋር ታላ አንተ ጋር ና ወንድ ኮንክ ና ልመታ ና ግጠመኝ ነው ተመታሃል እኮ አሰማው ጋር ያሰማው ወንድም ያሰማው ያባዬን ሞት ያልሰማው አሁን ያሰማው ታዲያ ለምን ሳይሰማ ያለቅሳል? እውነት ነው፣ ሳይሰሙ ለምን ያለቅሳሉ? አልሰማውም እኮ ሲሉ ዛሬ ነው የሰማውን ለማለት ፈልገው ነው እኮ ዛሬ ነው የሰማው። በሉ አሁን አልቅስ። ጭራሽ ይጨፍራል በለቅሶ። አረ ባባ አረ የእውነት ነፍሱ በአጸደ ገነት ያኑሩልን። በጣም የኢትዮጵያ ምርጥ ድንቅ የሆነ አክተር ነበረ። ሁሉም ያምርበታል፣ እብድም ያምርበታል፣ ቁም ነገረኛ ሆኖ ሲሰራ ያምርበታል እና ሪስፔክት አለን። አሮና እንጂ አረኑ ያው በትግራይ ክልል በህፃጽ አካባቢ የነበረ እርዳታ ነው። አጋጭት አረጋደላችሁት ልጅ የማይችለው እኔ ላይ ደረሰ በማንም ሰው ላይ የሚያምር በህይወት ዘመን እንደዚህ አይነት ስቃይ ደርሶብኛል። አረ ሜሞሪዎች ተው እንጂ ያው እዚህ ላይ ግን ሳላነሳው ማለፍ የማልፈልገው ነገር ያው ቲክቶከሮቹ በጣም አንዳንዴ እኛ ማክበር አለብን። የሆነቱ እንደዚህ አይነት ስራ ምናምን ሲሰሩ
ለተቸገረ ሀገር ሄደው እንደዚህ ሲረዱ እኛ ትልቅ ሪስፔክት አለን፣ ትልቅ ክብር አለን ለእናንተና ያው ክብር ይስጥልን። እንደዚህ ለተቸገሩ ወገን ለምትረዱ ቲክቶከሮቹ ዋው ኧረ ገደለው ወገን። ወይኔ ውርደት ይለዋል። እንደዚህ ነው። በጣም ልጅ ሆኜ ትንሽ ቅማላም ነበርኩኝና እና አንዱ ቅማል ሁለት ሆነው እንዲህ ሳቅ ሁለት ሆነው ወደቁ። አንዱን ጧር እየገደልኩትና አንዱን እንዲህ እያሳየው ምን ያህል ጨካኝ እንደሆንኩ ንገራቸው ብዬ ለቀቁ። ኧረ ፍልፍሉ ትለያለህ ማርያም። ሄሎ ትሰማለህ? አረ አያለው የልጆችን አያለው በደንብ ትሰማኛለህ? አራዳ አባት ሲኖር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። መቶ አለቃ እባላለሁ፣ እበላለሁ። መቶ አለቃ የቀለም ብሩሹ ነው? ወይኔ ያለ መተዋወቅ፣ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። ደስታ የተሞላበት ጦርነት ነው የሚሆነው። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች። አባዬ እንተን ይሰራህላል አይደለም። ባታማት ያረገጠችው አፈር ላይ ብሎ ሲንከባለል ነው አምሽቶ የሚመጣው። እኔን ቀብሲ ብዬ መመጣው ወደ እኔ ነው ዳው የተረፉ ዘን ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድነው ያቃጥር ምንድነው? እኔ እኮ አላም እንዴ መቶ አለቃ ወንድሜ ላይ ነበር ተኩስ የነበረው። መቶ አለቃ ይተዋወቃሉ። ግባ በእናትህ ቁጭ በል፣ አረፍ በል። ሳናውቀው ተዛምደን ነበረ። ይሄ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው፣ እጠጣለሁ በቴስታ እንካ። እስታይ አልቆ እኮ አራዳ ነው። ወዘሪ እዚህ ይላል ቦምቦር ወረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? እዚህ ይላል በቦምብ ኳስ ስንጫወት ጎሉን ታንከር ነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይቀልድ ጭራሽ ኳስ በቦምብ በእኛ ጊዜ ቀረበ። አንተ ምንድነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ኧረ በዝባ አባት እዛ እየጠበቀ ነው። እነሱ ግን ይው ቸው ሞቃላቸው። ቆዩዋ እነዚህ ገሞች ጠረጠረ ፋዘሪ ነው። ሄሎ አንተ ውሻ ወይ አባዬ አፍጥሩት። እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን እሺ ነው ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድነው ለአባታችሁ መቶ አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ በቃ ምን ይሰራል? እንትና ወንድም ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ እንጠጣም። ገንዘብ አንድ ወጣ ብቻ እና አንተ ትጠጣለህ። እስቲ ኧረ አቆይ ያዘው አልኩ እኮ ፋዘር እየዋረዳ ነው። እኛ ባቀና ነው ከተማ አይዘንጥብንም። እንደናንተ ይደገገው ዋው ይለያል ብሎ